ወዲህ አንተ ወዲህ እርፎ መረባ አማራ እስላም ኦሮሞ ትግሬ አይባልም እርፎ መረባ ኢትዮጵያ ናት አማኒ ሁን እርፎ መረባ መንገድ በዘንጊ ሁን እርፎ መረባ ገበያው ጥጋቢ ሁን እርፎ መረባ በጣም ታዋቂ ሆኗል እኔ በጣም የእናንተ እናት የኢትዮጵያ እናት ልታወቅ እንጂ ተከከለ አይዞርም እየሰለጠነ ነው ሰላም ጤና ይስጥልኝ የሶሻል ሚዲያ ቤተሰቦች እንደምን አላችሁ እንደከረማችሁ እንግዲህ ዛሬ በቴዲ አፍሮ ሙዚቃ ጀምበር ከሚለው ላይ የሰማናቸውን ማዘር ከሳቸው ጋር እገኛለሁኝ። ማዘር የስሞትን ሸንተማያሲን ይባላል። ሸንተማያሲን በዋጃ ከተማ አሁን እንግዲህ ቴዲ አፍሮን ያውቁታል? ያው በቴሌቪዥን ያውቀዋል። በቴሌቪዥን ያውቁታል? አዎ። ምን አይነት ዘፈን ያውቃሉ ስለ ቴዲ? ኧረ እኔ እንደው ምን አውቄ ዘፈኑንም ማውቀው ታሪክ የለኝም። ያሁኑን ሰምተዋል? አዎ ሰምቻለሁ። አዎ ያው ስለ አንድነት ነው ስለ ኢትዮጵያ ነው እንግዲህ እንደዝሞ እኔ መረባ ስልም እሱንም አየው ፍሬ ነገሩ ግን አልገባኝም። አረ ፍሬ ነገሩስ እንደው ለሁሉም ሰው አይገባም። አዎ የቴዲ ነገር አልገባኝምና በቃ ሰው መቼም ይሄ ይሆናል ብዬ ሳይሆን አዎ ሰላም ክርስቲያን እንትና የሚባል ነገር አያስፈልግም። ኢትዮጵያዊነት አንድነት ነው ዋናው። በቃ አላማችን እሱ ነው። አዎ አላማችን እሱ ነው። እናም የወጣ ነው ስንቸገር ስንጠበብ በጦርነት ያው ሁልጊዜም ጦርነት ስለሆነብን ትክክል ሀገራችንን ሰላም እንዲሆን ብለን ያው ወጣን። መረባ ማለት ምን ማለት ነው? መረባ ብሎ ማለትማ ምን አለ መሰለህ መረባ ብሎ ማለት በላ ያበርዳል። ረህመት ጌታችን ረህመት ነው። አሁን ምን አለ መሰለህ ጦርነት ሲመጣ አንበጣ በሰማይ ላይ እዝር ሲበላ አዎ ዳይሪ ሲመጣ እንደገና ወረርሽኝ አለ በሽታ ሲመጣ በቃ ቆት ይያዝን እንወጣለን። ቆት ያለ ቆቲያችንን ይዘን እንወጣለን። መረባ ይባላል። በላው ይብረድ ጌታ የታመመ የሚሻር ስንል በበሽታ ይሽራል። ጦርነትም ሲበርድ ነበር። ስለዚህ አው ዝናብ ደግሞ ሲቀርብን ድርቅ ሲሆን ያ ረብ ጌታዬ ብለን መረባ እንላለን። ቆቲ እርጥብ ነው። ቆቲው የሴቶች ዱዓ አላህ ዘንድ ይሰማል ይባላል። የሴቶች ዱዓ ረህመት ይወርዳል፣ ዝናብ ይጥላል፣ ጦርነት ይጠፋል። በዚህ ነው። ስለዚህ መረባ ጸሎት ነው። እንደገና ሰው ይሞታል፣ ያው ይጋደላል። ቆቲያችንን ይዘን ቄስ ቃልቻ በፊታችን ይሆናል። እኛ በስተበኋላ ሆነን ቆቲ ይዘን መረባ እንላለን። ለማስታረቅ እርቅ ይወርዳል። ስለዚህ መረባ የሰላም ምልክት ነው። በቃ ሰላም ምንጣልን ነው። ሌላ ነገር የለውም። አዎ ይሄ ነው። ደሞ አንድ ሴት ደሞ 9 ወሯ ሊገባ 8 ወር ሲደርሳት ገንፎታ ገነፋና በተልባ አያፋጡማ ቆሪ ትላለ። ያ ረቢ ነቢ አልሐምዱሊላህ ሐምድ ረቢና አለሚን ብለን እንበላለን። የመጋጃ ምጥ የተልባ ዳጥ እንላለን። ሀግሯ ስር ይወድቃል። ምጥም አይጠብቅም ማለት ነው። በርግዝና ሰዓት ዱበርቲ ብሎ ማለት ለሁሉ የበጀል እንትኑ የመረባ ሁሉ እንትኑ ዱበርቲ ነው የሚባለው። ስሙ ጠቅላላ ዱበርቲ ነው የሚባለው። መረባ ዱበርቲ እስላም አማራ አይልም። ይሄው ክርስቲያን አይልም። ሁሉም ቆት ይዞ ነው የሚወጣው። መረባ ይባላል። ያው ጀባታው ዝም ብሎ ከቀየ ላይ እንወጣለን። ህዛፍ ላይ ጀባታው ይመጣል። አዎ ወጣቱ ነው ይግባ እንላለን። አገር ሰላም ይሁን፣ መንግስታችን ይለምልም፣ መንገድ በዘንጊ ይሁን፣ ገበያው ጥጋብ ይሁን እንላለን። ትክክል አዎ ፍቅር ይንጣ ሙሐባ ይንጣ እንላለን። በዚህ ሰዓት ወጥቼ እርግጥ ይሄ ሳይሆን መቼም አማራ እስላም ኦሮሞ አትበሉ አትገነጣጡ አያስፈልግም። መገነጣጣት አዎ ሰላም ይሁን፣ ኢትዮጵያ ሰላም ነው የምንፈልገው ብዬ በዚህ ያው ቀረጡ ይመጣው። አሁን በነገራችን ላይ ደስ የሚል ነገር ነው። ምንም ልዩነት ሁሉ መጥፎ የኔ ይበልጣል የከሌ ይበልጣል ነው። ይሄ ነው ሆሳኔ ሁሉም የኢትዮጵያ ልጃችን ነው። ትክክል አዎ ወጣት ሰላም ቢሆንልን እንወዳለን። አሁንም ሰላም ቢፈጠር እንወዳለን። አዎ አሁን ደግሞ እኛ ሰላም ነው የምንፈልገው። አሁንም ልጆቻችንን ሰላም፣ ወጣቱ ሰላም፣ ፍቅር በጠረጴዛ ዙሪያ መንግስት ጋር ሰው ተስማምቶ ሰላም ቢኖርልና ሰላም ልጆቻችንን እያለቁ ነው፣ እየሞቱ ነው፣ እየተቀነዘፉ ነው። በዚህም ሰላም አለ እንዴ? አሁን የለም። አሁን እኛ ሰላም ነው የምንፈልገው እና እንግዲህ ይሄን ነው። ዋው እኔ ደግሞ አሁን የሚመስለኝ ነበር መረባና ዱበርቲ የተለያየ ነበር የሚመስለኝ። አይደለም፣ መረባና ዱበርቲ አንድ ነው። እንትኑ ዝግጅቱ ዱበርቲ ይባላል። ዱበርተኞች ሀያ ቁጭ ብለዋል ይባላል። ዱበርቲ ወጥቷል፣ ህዝቡ ውጣ ይላል ሰው። አሁን እርፎ መረባ እንላለን። መረባ ይባላል እንግዲህ። አዎ እስኪ ትንሽ በሉልን ችግር አለው።
ስለዚህ ብለው ቀስ አድርገው ለኛ ኧረ ምን ችግር አለው? ርፎ መረባ አገር አማን ይሁን መረባ ርፎ መረባ ነው እንጂ እናንተም ተቀበሉና አረጋ ተቀበሉ እንጂ ነው። አገር አማን ይሁን ርፎ መረባ አማን ይሁን ርፎ መረባ እንግዲህ በዘንግ ይሁን ርፎ መረባ ገበያው ጥጋብ ይሁን ርፎ መረባ ገሽ ተገጁ ይስማማ ርፎ መረባ ሁሉም ሰላም ይሁን ርፎ መረባ ሙህርም ሆን በር ርፎ መረባ ጌታም አልጋው ላይ ርፎ መረባ ገበሬ ህምርት ላይ ርፎ መረባ ነጋዴ ወርቅ ላይ ርፎ መረባ ሁሉም ሰላም ይሁን ርፎ መረባ አማን ይሁን ርፎ መረባ ርፎ መረባ አያ ፋጡማ መረባ አያ ከዲጃ መረባ ካሻም ጀዴ ይሁን ነው የሚባለው። ይሁን በቻ አሁን እናንተ ልጅ እንግዲህ ይሄ ነው። በጣም ነው ደስ የሚለው። በቃ አሁን እኮ ሰላም ይውረድ ነው። በቃ ሰላም ይውረድ፣ አንድ እንሁን። ይሄ እኮ ትልቅ እንትን እኮ ነው። ልጆቻችን ምሁር ሆናችሁ ሰውን ሀገርን ቀጥ ብታረጓት እንወዳለን እኮ። ትክክል ነው። አሁን ትምህርት ወጣቱ ትምህርት የለው፣ ሁሉም ተቆላጭ ሆነ ያለን ነው ለቅሶ። ይሄ ደማሚ ሲፈነዳ ስንት አለው መሰለህ፣ ስንቱ ያልቃል መሰለህ። እኛ አገራችን የኢትዮጵያ ሰላም ትሁን። ቆላ ደጋ አላልነ፣ አማራ ትግሬ አላልነ፣ ኦሮሞ አላልነ፣ አፋር አላልነ፣ ሁሉም ሰላም ይሁን ነው የፈለግነው። ሰላም ነው። ሴት ወንዱ፣ ትንሹ ትልቁ ሰላም ይፈጠርልን፣ ልጆቻችንና ማውሎ ይግቡ ነው። ትክክል። አንበሳ ድር ቢያድር አንበሳ ያስር ነው። አንድነት እንጂ ልዩነት የትም አያደርሰንም ነው። ትክክል። ሰው ቢንደረደር ዋጋም የለው። ልክ ነው። ያው ነው ዞሃን ቡጭ ነው። እውነት ነው። በጣም ታዋቂ ሆኗል አሁን። እኔ በጣም የእናንተ እናት የኢትዮጵያ እናት ልታወቅ እንጂ። ትክክል። በጣም ታዋቂ ነው እንጂ እኔ በጣም ጌታን ጦለት ሳረግ ነበር ህጧቱ። አሁን መሃን ነኝ ነበርኩት። መሃን ነበርኩኝ ስኖር በኋላ ጌትዮ በ47 ዓመቴ ይሄንንና ሰይድ ሞላና ሰኝራ ሞላን መንታ ወለድኩኝ። እግዚአብሔር ሲፈቅድ። አዎ ጌትዮ ሲፈቅድ እኮ ራሱ ሲፈቅድ የልጅ ልጅ ነው እንዲያዘልሽው እየተባልኩኝ የኔ የሰጠ ጠጋማን ሰጥቶታል ማንም። አዎ አሁን ደግሞ አልহামዱሊላህ ለአገሬ አቆምኩኝ። እኔ እንደው ሌላ ቦታ ሊካ መቼም አልነካሁም። አዎ ሰላም ሀገር ይሁን ያልኩት ነው። ሰላም ምንም ፖለቲካ የለውም። ሲጀመር ዘፈኑ ላይ ራሱ ስለዘፈኑ እንግዲህ እንጃ ቴዲ ራሱ ያደረገው ቴዲ ምንድነው ያደረገው? እስላም ክርስቲያን አንበል፣ ኦሮሞ አማራ ትግሬ አንባባል፣ አንድ እንሁን። አንድ ስንሆን ነው ሀገራችንን የምንገነባው። እንደዛ ነው ያለው እሱ። ይሄም ልጅ ያንም ልጅ ሁሉም ልጅ ነው። ትክክል። ልጅ ሽማግሌ ጭራሽ እንደው ከቦታ ሊካ ይገባል። ባልቴትና ሽማግሌ አስታራቂ ነው። ስማ እንጂ ያለ ሰው ተጋሉ አይደለም እንዴ? ያንን ማምጣቱ ይሄን ማምጣቱ የሚያስታርቀው። ትክክል። አዎ ሽማግሌ አንዱን ሰው ሽማግሌ ያሉት እኮ አንድ ሰው ነው በሽ ነው የሚቆጠረው። ሽማግሌ አሉት። ሰው እንደማ አንዱ አሁን አለ ሽማግሌ መጣ፣ ሽማግሌውን ቁጭ አድርጉት ነው የሚባለው። አንድ እኮ ነው እሱ፣ ግን በሽ ነው የሚቆጠረው። ሽማግሌ ማለት እንደዛ ነው። አዎ እንደዚያ ነው። አየህ የሚገርም ነው። አዎ አስቤ አላውቅም። አዎ ሽማግሌ የተባለው አንድ ሰው በሽ ይቆጠራል። ባልቴቶችም እንዲሁ ነው። ረህመት ያወርዳል። አዎ ትልቅ ሰው አይበጅም ነው የሚለው። ትክክል። አዎ አስታራቂ ሰው እኔ ደም 18 ደም ነው ያደረኩት። እኔ ያስታረቁት አዎ ያስታረቁት ደግሞ እኔ እናት ገንዘብ አልበላም፣ 5 ሳንቲ ገንዘብ አልበላም። ያስታረቅና ገንዘብ አንበላም። አዎ ምን ያደርግልናል? ሀገራችንን ሰላም ይግልልን እንጂ ቆቲያችንን ብቻ ሙዳ እንዲህ አርገነ ዘንገባለን እናስታርቃለን። እንደገና ሰርግ ይሆናል፣ ገበታ ይቀርባል፣ ወተት ጨፌ ይደረግና ቆቲ እንይዛለን። እንዲህ አርገን የድሮ ባህል እኮ እየመጣልን ያ እንግዲህ ሸወይናዬ ተብሎ እንግዲህ ጥፍር ይቆረጣል። ጥፍር ሲቆረጥ ይሄ ወተትና ሳር የሚደረግበት ቆቲውን ሀያው ላይ ይሆናል። አዎ 3 ቆቲ አንዱ ገበታ ላይ እንዲህ ይደረግና በቃ ሐሳቡ ምንድነው? እንደዛ መደረጉ ሐሳቡ ምንድነው? ሐሳቡ እንግዲህ የምን አለ መሰለህ ይሄ የልጆቹ ደስታ ይወልዳሉ፣ ይከብዳሉ። በቆቴ የተዳረሰው በወተት የተዳረ በጨሌ የተዳረሰው ይወልዳል፣ ይከብዳል፣ አይፋታም። እድሜ ልኩን ለምለም ይሁን ነው ሐሳቡ። ለምለም ይሁን ነው። አለዚያ ዝም ብሎ እንደው በቡና ቤት የተጋባ ዋጋም የለው። አዎ እየሰማችሁ። አዎ በቡና ቤት መጋማት ረህመት የለውም። ምን አለ መሰለህ እንደገና ዳቦን ጋግርና ወገቧን ገምሳለን
ለልጅቱ ግምስ እናደርገዋለን። በቃ እንግዲህ እንደው ይሄ እንግዲህ ጦለት ነው በቃ መውለር ነው እንጂ ደግሞ ማጨልጨል ነው። እያጨለጨሉ ማር ነው እየወለዱ ማር ነው። የቀረ ይሄ እንደው በቡና ቤት መጋባቱ እንኳን እቺ ሻይ ለሻይ ምትደው ባሁን ምቀረው ዝም ብላ ሻይ ሲደርቅ አብራት እንደው አመቱ አንድ ካልሆነ በስተቀር አትረባ። ቆቲው ነው። ስለዚህ ዋናው ነገሩ አሁን ቆቲ ምን አለ መሰለህ የሙስሊም ነው ይላሉ። ከጧቱኛ ክርስቲያንም ቆቲ ይዞ ነው ደም የሚያስታርቀው እንደ ሀገር ነው እንጂ ሃይማኖት አይለየውም። ይሄ ነው እንግዲህ። ስለዚህ አሁን ደግሞ መጋባትም ያለብንና አሁን እርሶ እንደሚሉት ከሆነ በቤተሰብ ነው። በቤተሰብ ተለምኖ በቤተሰብ ጥፍር ተቆርጦ ያው ባትቆረጥ እንኳን ማለት ነው። ድሮ ስንቆርጥ ዛሬ ግን ወጣት ስለሆነ ዋሽተን እንደ ቤሳውን እንዲህ ሁሉንም ደግሞ ኳል ታይዋ እንግዲህ በሰላምና ተሎ ድል አርገህና ይባላል። ወንድየው ጠልፎ ይመጣል አሸጋ ሙሽራ። ያቺ ተወልዳለች ተከብዳለች አመሯም ይለዝባል። የቀረቆት ያልነካው ማመን ሲነጫነጭ ይኖራል እንጂ የሚያመጣ ለዛ ነው በቃ አሁን እኛ ትዳራችን ማይበረክት ያለው። አመቱ አንድ ነው እንጂ አጉል ነው። ሁለት ሶስት ወልዶ ይፋታል። ጭራሹን ሳይወልድም ይፋታል። በእናንተ ጊዜ እንዴት ነበር የምትጋቡት? እንዴት ነው ሽማግሌ የሚላከው ምናምን ሂደቱ እንዴት ነበር? እኛ ሽማግሌ መጀመሪያ እንግዲህ ምን አለ ያው ሴት ይሄድና ልጅ ልንለምን ነውና መቼ ይንጣ ወንድ መቼ ይመጣ ተብሎ ይጠየቃሉ። እንጠየቃለን። የሴት ወገን ይጠየቃል። በቃ ወይ ቅዳሜ ወይ ሐሙስ ይግቡ ሲባል ወንዶች ይመጣሉ። ወንዶች ይመጡና በቃ ሰጥተናል አማጭ ማለት ነው። አማጭ ሰጥተናል እንላለን። በቃ ሴቶች ይግቡ ይባላል። ገንፎ ይገነፋል። ያንን 3 ቆሪ አርገነ ቅቤ ቀብተን ገንፏቸውን በልተው ጉንጠጥተው ይሄዳሉ። አማጮቹ የሴቶቹ ወንዶቹም በልተው ነው የሚሄዱት። መጀመሪያ እንግዲህ ሴት ይገባና ልጅና ልጅ ልናጋባ ቆየና መቼ እንጦ ወንዶች ይባላል። በወንድ ነው የሚያልቀው። ሴቶቹ መጀመሪያ ይሄዳሉ። ሄዶ ይሄ ነውና ሲሉ ቆቴ ይዘን እኮ ይሄርንበት ወቅት አለ። ህድት በቃ በእንዲህ ያለቀን ይግቡ ይላሉ። ወንዶቹ ይገባሉ። መጀመሪያ ግን አሁን እኔ ሚስት ማግባት ከፈለኩኝ መጀመሪያ ሴቶች ናቸው ምልከው። እናንተ ሴቶች እንሄዳለን ወደ ሴት ወገን እንሄድና በቃ ልጅቱን እንዲህ ብለን መርሃባ ወንድ መቼ ይግባ ይባላል። በወላ ቅዳሜ ወላ ሐሙስ ይባላል። እሺ ወንዶች ይመጣሉ። እንግዲህ እንትን ይላሉ። ቃል አስረው ተቀበለናል ይላሉ። እንደገና እጅ አጠባ የሚባል ነገር አለ። ገንፎ ይገነፋል። እጅ አጠባ ነው የሚባለው። እጅ አጠባ ይባላል። የወንድ ወገን ይመጣል። ልብስ ይዘው ወርቅ ማለት እንዲያው እንዳቅምህ ነው መቼም እንግዲህ ያንን ይመጣሉ። እጅ አጠባ ታጠበ ያው ቃል ታሰረ። እንግዲህ ያልተለመነ ዘመድ ሀዚያ ነው የሚለመነው። አክስታጎት ሀዚያ ይለመናል። ዛሬ ድሮ ነበር እንጂ ሂድ ዙር እየተባለ አይዞርም። አሁን አይዞርም። እየሰለጠነ ነው ጀግ ማጠተው ይለመናሉ። ሰጥተናል ይላል። ቀን ይቆረጣል እንድራል። ይሄ ነው እንግዲህ ባልና ሚስት የሚጋቡ ሰው ግን አይተዋወቁም። ይሄማ የሽማግሌ ልጅ የተባለ አይተዋወቁም። አይተዋወቁም። አሁን እኮ እየመጣልን ነው። የቀረማ ሀጨረሱ በኋላ አይደል መልህድ ለምን ወዲጄሃለሁ ማንኛው ይሻላል ይላሉ። አሁን እርሱ የሚሻለውማ በሽማግሌ በቆቲ በስነ ስርዓት ሲሆን ነው እንጂ ያንማ ተጣገበ በኋላ ምን ዋጋ አለው? ወይ ሊፋረሱ ይችላል። አይታወቅም። ተጣገምኩ በኋላ ተጣግባል። በቃ ምን ዋጋ የለውም። አጉል ነው። በሽማግሌ በቤተሰብ ቅድም ደግሞ እንትን ያሉኝ ይሄ እርጉዝ ስትሆን የተባለው ነው። ነብሰጡር ሆና 8 ወር ሲሆናት ምንድነው የተባለው ያሉት? እሱ አያ ፋጡማ ቆሪ ፋጡማ ቆሪ ነው ያሉት። ፋጡማ ቆሪ አያ ፋጡማ ቆሪ አያ ፋጡማ ቆሪ። አሁን በአሁኑ ጊዜ እሱ ቤቢ ሻወር እያሉ ከተማ እርጉዝ ስትሆን ያረጉታል። ስሙን ቀይሮ ነው የጅዳ ገበት አርገው እንደዛ ነገር አርገው። ኧረ ምን ነው በአዲስ አበባ እኔን መረባ እያልኩኝ ብታይ ስንት እርጉዝ እየበላ ገንፎ እያየን። እስኪ አራ ስለሱ በደንብ እንገሩ። አያ ፋጡማ ቆሪ የሚባለው እንዴት ነው የሚያረጉት? እስኪ በደንብ አርገው። እንግዲህ አያ ፋጡማ ቆሪ አጎረቤት እንግዲህ አሁን እቺ እርጉዝ ናት። እሺ ቀኗ ገብቷል። ቀኗ ሲገባ ትለምናለች።
በምን ቀን ትይዙልኝ ትላለች። ወይም ቅዳሜ ወይ ሐሙስ ወይ ማክሰኞ ወይም ሰኞ እንላለን። ሮብና አርባ አይሆንም። ሮብና አርባ አይሆንም። ለምን አይሆንም? ቀኑ አይሆንም። አሁን ባህላችን አሁን እንሄዳለን። ገንፎ ታገነፋልኝ። 3 ቆሪ ይገነፋል። 3 ቆሪ አንደኛው ተልባ፣ አንደኛው 2 ቅቤ እርጎ ጋር ማለት ነው። ይሁንና ተልባው ምን አለ መሰለ ባህላችን በተልባ ስንበላ እንደ ተልባው ሙልጭ እንዲል ነው። ሙልጭ እንዲል ነው ተልባው ፋልቻው ተለዱብ እንዲል ልጅ እንዳያስቸግረው እንግዲህ የተልባ ዳጥ የመጋጃ ምጥ ይባላል። መጋጃ ተለዱብ አይደለም የምታረገው። ተልባው እንግዲህ እንዲያገራው ነው። እሺ ያለን ተልባችን እንበላለን። ቅቤውም ሁሉም ይበላል። እንግዲህ ምን አለ የፋጡማ ቆሪ ሳቂልን እናንተ ይዋ ቁጥርሽን ፍቺ ቁጥርሽን ፍቺ ያነኮ እናቴ ይዋ እንላለን። እንግዲህ የፋጡማ ቆሪ ይዋ እንላለን እና ባበላለን። ስትያዝ ያገራዋል ጌታ ቶሎ ብሎ እንትን ይላል። እንግዲህ ይወለዳል። ሴትም ሆነ ወንድ ተባረከ ይወለዳል። ይሄ ነው እንግዲህ ገንፎውን ሲያቀርቡን አሁን እርፎ መረባ ብለን ያ ረቢ ነቢ አልሐምዱ ሊላህ ሐምድ ረቢና ለሚን ያ ጌታ ያዋይ እንግዲህ ሀገራው ሁለመናውን እንግዲህ አሁን ምጧ ይግራላት እንግዲህ ብለን ያ ረቢ ነቢ አልሐምዱ ሊላህ ሐምድ ረቢና ለሚን ብለን 3 ይሄን እንላለን። ይሄ ይባላል። በልተን ስናበቃ ደግሞ እንግዲህ ደግሞ ቁፍኔ ቁፍቴ አልሐምዱሊላህ ረቢና ዓለሚን ቁፍኔ ቁፍቴ አልሐምዱሊላህ ረቢና ዓለሚን ቁፍኔ ቁፍቴ አልሐምዱሊላህ ረቢና ዓለሚን እንላለን። ሲጨርሱ ስናበቃ 20 በኋላ እንግዲህ 3 ቶሎ ብላ ጉርስ ገበታውን 9 ትጎርሳል። ይሄ 3 ገበታ 3 20 በኋላ እንግዲህ በቃ እንግዲህ ያው እንደ ጠገብነ ጥገቢ እንደበላን ብይ እንላለን። አሁን እስኪ ለወጣቱ ለኢትዮጵያ ወጣት እንደው እንግዲህ እናታችን ስለሆኑ እርስዎ በዚህ ለወጣቱ እንደው ምን አይነት ምክር ይመክራሉ? አሁን ወጣቱ ሰላም ፈጥሮ ትምህርትም ከትምህርቱ ምሁርም ከወንበሩ ገበሬም ከግብርናው ነጋዴም ከንግዱ ይሄንን ሰርቶ እንዲያድግ ሰላም እንዲሆንልን ወጣታችን እንደነበር እንዲሆን የጧቱ የጡንቱ እንዲመለስልን እያልን ይሄንን ነው የምንመኘው። ሁልጊዜ አሁን እየወጣን ነው። ሁልጊዜም እየወጣን ነው ሀቃዩ ማለት ነው። ግን ወጣታችን ሰላም ይሁን፣ ሀገራችን ሰላም ፍቅር ይንጣ፣ ሙሀባ ይንጣ ነው። የኔ ይበልጥ አይደለም፣ አይጠቅምም። ውድመት ነው የሚያመጣው። ጦርነት ምን ያመጣል? ኪሳራ፣ ሰው መሞት፣ ገንዘብ ማውደም፣ ሌላ ነገር ጥቅም የለውም። ጥቅም የለውም። ሰው እያስተከዘ ነው የሚሄደው። የእናት ልጅ ተጣልተው ምን ያመጣል? የኔ አሁን ገደልከው የእናትህ ልጅ ምን ታረጋለህ? ወይኔ ወንድሜን እያልክ ለውሃላ ጠጣ። እኛው ለወጣታችን ሰላም ይሁንልን እያልን ነው የምንለው። አሁንም ነገም ዛሬም ወጣት እንወጣለን። ቶሎ ባጭሩ ሰላም ይፈጠርልን ነው። ትክክል። ይሄ ባህላችንን እየተው ይሄ ዘመናዊ የሚያደርጉ ወጣቶች የሉ? እሱን እንደው የባህሉን እንዲያከብሩ እንደው አሪፍ መልእክት ቢያስተላልፉልኝ። ይሄ እንደው ልብሳቸውን እየቀየሩ እንዲህ አይነት ቀሚስ መልበስ ትተው ሱሪ የሚለብሱ አሉ። ሱሪም ደግሞ ጭራሽ ራቁታቸውን የሚሄዱ አሉ። ባህላቸውን ትተው ደግሞ በየመጠጥ ቤቱ የሚውሉ አሉ። የሴትነት ወጉን ያጡት ሰዎች አሉ። ወንድነቱን ትቶ እየተልከሰከሰ የሚውል አለ። ለነዚህ ትክክል እንደው ትልቅ ትምህርት እንዲያስተላልፉልኝ ነው የምፈልገው። ያው እኔ እንግዲህ ትምህርት የማስተላልፈው ምን አለ መሰለህ፣ ሴትን በሴትነቷ አይደለም እንዴ ምሁርም ሆነ እስክርቢቷን ይዛ ደሞዟን ትብላ በስነ ስርዓቷ ሆና፣ ገበሬም ሆነ በግብርናዋ ቤቷን መስራት ነው። እንደገና ጉርድ እየተለበሰ ሱሪ እየተሰካ ይሄ አያምርም። ሸጎቹ ቆንጆች የሚያምሩቱ ውበታቸውን እያጠፉ ነው ያሉት። አምሮ ብንመስሏቸዋል፣ አላማረባቸውም። ቁምጣ ለብሳ ቡና ቤት መደነስ አይደለም። በስነ ስርዓት በቃ የሥራ ልብስ አላት፣ የሥራ ልብሷን፣ የቢሮ ልብስ አላት፣ ቢሮ ልብሷን ለብሳ ከስራዋ መገኘት ብቻ። ይሄ ማጅል ነገር ነው። ጓደኛዋ እንኳን እንዲያበተል አይደለም። ተይ 2 3 ተመክራታለች። እምቢ አለኝ። እኔ ጓደኝነትሽን ትቼዋለሁ።
በመስመሩ አልገባሽም ትላታለች። አይደለም እንዴ? ወጣቱም ደግሞ ዝም ብሎ እንዲያው ሴት ነኝ እያለ ራሱን እየተሰራ ሴትና ወንዱ የማይለይ ነገር ሆነ። ሁሉም ሱሪ ሰካ። ተቸገርን። ሁሉም በወጉ ቢሆን ያምራል። በወጉ ይሁኑ። ልጆችንም መክረው የማስተላልፈው በወጉ ይሁኑ። ራስ ወንድ ልጅ አይሰራም። ሴት ሱሪ አይሰካም። በወጉ ይሁኑ። አዎ በወጉ ይሁኑ። አዎ በወጉ ነው የሚያምረው። ወንድም በወንድነቱ ነው የሚያምረው። ሴትም በሴትነቱ ነው የሚያምረው። ምን አለ መሰለህ በጣም ውበታቸውን እያጠፋቸው ነው ያለው። ትክክል። አዎ እንደገና ደግሞ ምን አለ መሰለህ በዚህ በቴሌቪዥን መሳሳምን ይሄን ጅል ነገር ማውጋትን ይተው። እሱን ነው ማስረግጠው እንዲነግሩ ነው የሚፈልገው። ይተው ይሄን መሳሳም ያየ ሰው እንኳን ሆሳ ነው። አሁን አንተ ጅል ነገር እየተሳሳሙ ምን እያሉ ስታይ ቅር ነው እኮ የሚለው። ትክክል። አዎ ራስህ ብታረገው ይሻላል። ትክክል። አዎ ያረ ጅል ነው ይሄን ይተው። ትክክል። አዎ ምን ያረግላቸው? አዎ በስነ ስርዓቱ ይባህላቸው። ገጠርም የሆነ እንስሳት ሁሉ አሞቃጢ ሰው አሞቃ ወጥብቋል ለብሳ ወተቷን ገፍታ ሀገራችን አሁን ይመለሳል እኮ። አሁን እንዲህ እንዳላይቀርም መቼም የጨለመ ሰው ሳይነጋ አይቀርም። ይነጋል እኮ አሁን። አዎ ሊነጋ ሲል አሉ ይጨልማል ተብሏል። አሁን ይነጋልናልና ይሄ ነው እንግዲህ። እሺ በመጨረሻ እንግዲህ ስለ ቴዲ አፍሮ እስኪ እንደው ምን ይላሉ? የሆነ ነገር ስለ ቴዲ አፍሮ ልጅ ነው የኢትዮጵያ ልጅ ነው። እውነት ነው። እና እንግዲህ ዕውቀት ሰጥቶት ድምጡ ተደማጭ ነው ላበቃው በዓለማችን በጣም አዎ ደግሞ የራያ ዱበርቲ የአማራ ዱበርቲ ብሎ ስላነሳኝ በጣም አመሰግነዋለሁ። ልጅ ነው ወደዋለሁ። ትክክል። ታዋቂ ስላረገኝም ደግሞ ታዋቂ ይሁን አክሎ እውነት። አቤት በጣም እናመሰግናለን። እንግዲህ ቤተሰብ ከእናታችን ጋር ይሄን ያህል ቆይተናል። ስላዳመጣችሁን ስለተከታተላችሁን እናመሰግናለን። ሁላችሁንም እግዚአብሔር ያክብርልን። ደህና ሁኑ። በቃ ጨርሰናል።